በዛሬው መልእክታችን ስለ ኃጢአትና ስለ ቅድስና እንመለከታለን። በመጀመሪያ ኃጢአት ምን ማለት ነው? ሃማርቲያ የግሪኩ ቃል ሚሲንግ ደ ማርክ እንደዚህ ይፈተዋል። እግዚአብሔር በዓላማ በፈጠረው ነገር ላይ ማመፅ ማለት ነው። ምን ማለት ነው? ኃጢአት ሃማርቲያ የሚል የግሪክ ቃል ነው። ሃማርቲያ ግሪኮቹ በቀጥታ ሲመልሱት ሚሲንግ ዘ ማርክ ወይም ኢላማን መሳት ይሉታል። ስለዚህ እኔ እንዲያውም የሚገርማችሁ ነገር እዚህ ምድር ላይ ኃጢአት አልተፈጠረም ብዬ ነው የማስበው። አልተፈጠረም ማለት ነው። ኦኬ፣ ጥሩ ጥያቄ። እግዚአብሔር ቆይ ሁሉን የፈጠረ ማለት ነው። እግዚአብሔር ከፈጠረ በኋላ ሌላ የተፈጠረ ነገር አለ? የለም። ሁሉን የፈጠረ እግዚአብሔር የፈጠረውን ፍጥረት ደግሞ እግዚአብሔር መልካም እንደሆነ አየ፣ መልካም እንደሆነ አየ፣ መልካም እንደሆነ አየ ይልና እንዲያውም መጨረሻ ላይ እጅግ መልካም እንደሆነ አየ ብሏል። ከዛ በኋላ የተጨመረ የተፈጠረ ነገር ስለዚህ ኃጢአት አልተፈጠረም። መጽሐፍ ቅዱስ ሮሜ ምዕራፍ 5 ቁጥር 12 ላይ ይላል ኃጢአት በአንድ ሰው በአዳም በኩል ኃጢአት ወደ ዓለም ገባ ይላል። የሆነ ነገር አይደለም የገባው። ምንድነው ኃጢአት? ኃጢአት እግዚአብሔር በዓላማ ለሰው ልጆች ጥቅምና ለእርሱ ክብር የፈጠረውን ነገር የማጣመም ኃይል ወይም ደግሞ የማመፅ በእግዚአብሔር ስርዓት ላይ የማመፅ ኃይል ነው እንጂ ሌላ ነገር አለ። ይሄ ኃይል ነው በአዳም በኩል ከመንፈሳዊው ዓለም፣ ምክንያቱም መጀመሪያ ኃጢአት መንፈሳዊ ዓለም ውስጥ ነው የነበረው፣ እዚህኛው ዓለም አልነበረም። ስለዚህ በሰው በኩል ገባ ብሎ ይላል። በኃጢአትም ሞት ለሰው ሁሉ ደረሰ። ምን ማለት ነው? አንድ ሰው ኃጢአት ሊያሳየኝ አይችልም እዚህ ምድር ላይ። ቅድስና ከእግዚአብሔር የተሰጠን ማንነት ወይንም የተለየ ማንነት እንለዋለን። በዕብራይስጥ ቆዴሽ፣ በግሪክ ሃጊያምስ መለየት የሚል ትርጉም ይሰጠናል። ቅድስና ፐርሰን ነው። ያም ፐርሰን አንድ ነው፣ እሱ ብቻ ነው ቅዱስ። ስለዚህ እሱ ጋር መሄድ ይጠይቃል፣ እሱን ማወቅ ይጠይቃል፣ እሱን መመርመር ይጠይቃል። ስለዚህ መጀመሪያ ስለ ቅድስና ብዙ ለርን ያደረግናቸው ነገሮች አሉና አንለርን ማድረግ ያስፈልገናል። ከዚህ መነሳት አለብን። ሁለተኛ ቃሉን መተርጎም አለብን። ካዶሽ ቅዱስ ምን ማለት ነው? የተለየ ማለት ነው። ግን ሲገባን የኖረው ምንድን ነው? ከኃጢአተኞች የተለየ ሲባል ከመካከላቸው ወጥቶ የተለየ አይነት አድርገን ነው የምናስበው። በደንብ እንዲገባን ግን ምንድን ነው? ልዩ አይነት ማለት ነው። በቃ ይሄ በጣም ጥሩ ገላጭ ቃል ይመስለኛል። ቅዱስ ሲባል ልዩ አይነት፣ የተለየ አይነት፣ ዩኒክ አዘር። ኃጢአት እግዚአብሔር አልፈጠረውም፣ ይኸውም ተብሎ ሊጠቆም አይችልም። ነገር ግን እግዚአብሔር ከፈጠረው መልካም ነገር የወጣ ማንነት ሁሉ ኃጢአት ይባላል። ታዲያ በዚህ መልኩ ቅድስና ማለት እግዚአብሔር ከፈጠረው ዓላማ አንጻር የሚገለጥ ነገር ሁሉ ቅዱስ ይባላል ወይንም መልካም ነገር። ቅድስና ከእግዚአብሔር የምንቀበለው ማንነት ነው፣ ልዩ አይነት ማንነት ይባላል። እንዴት ካልን ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ፈጠረን ይላል። በዚህ አይነት ቅድስና ተፈጥሮ እንጂ ለመቀደስ የምናደርጋቸው ማንኛውም ነገሮች ቅዱስ አያስብለንም። አንድ ሰው በክርስቶስ ኢየሱስ ሲያምን ቀድሞ ከነበረበት የኃጢአት ማንነት ወይንም አዳማዊ ማንነት ወደ አዲስ ማንነት ይለወጣል። ቀድሞ ከነበረው ሕይወቱ የተለየ ማንነት ይኖረዋል ማለት ነው። ቆላስይስ ምዕራፍ 3 ቁጥር 10 ላይ አዲሱን ሰው ለብሳችሁታል ይለናል። ቅድስና የቱ ጋር ነው የሚጀምረው ከተባለ ቅድስና የሚጀምረው ሰው ዳግመኛ ሲወለድ የቅዱሱን የእግዚአብሔርን ባህሪ፣ የቅዱሱን የእግዚአብሔርን ተፈጥሮ ልበለው፣ የቅዱሱን የእግዚአብሔርን ሕይወት ስለሚካፈል ያ ሰው በራሱ ቅዱስ ሆኗል። በቃ ማንነቱ ሆኗል ቅድስና። ለዚህ ነው ኤፌሶን ምዕራፍ 4 ቁጥር 24 ስንመለከት ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። እውነተኛ ቅድስና ተፈጥሯችን ነው፣ ተካፍለነዋል። ያለ ቅድስና ከውስጥ ወደ ውጭ የሚፈልቅ እንጂ ከውጭ ወደ ውስጥ የምናስገባው ነገር አይደለም። ይህኛው ማንነት ቅዱስ ለመሆን ሳይሆን ቅዱስ ሆኖ የተፈጠረ አዲስ ማንነት ነው። ቅድስና ማንነት እንጂ የወደፊት መዳረሻችን አይደለም። ታዲያ በዚህ ዘመን ስንኖር በተሰጠን ጸጋ አማካኝነት የምንኖርበትን ሕይወት ሁሉ ያስተምረናል። ጸጋ መኖሩ የሚታወቀው ኃጢአት በበዛበት ዓለም ውስጥ ስንኖር ነው። በዚህ ዘመን በቅድስና ለመኖር መቻል እግዚአብሔር የሰጠንን የጸጋውን ጉልበት ያሳያል ማለት ነው። አንዳንድ ሰው ቅድስናን እንደ ፀሐይ ይመለከቱታል። ፀሐይን ልክ እንደ እግዚአብሔር ይስሉታል። ወደ እርሱ የተጠጋ ሁሉ የእርሱን ባህሪ እንደሚወርስ በቅድስና ለመሞላት ወደ እግዚአብሔር መጠጋት ያንን ባህሪ ተካፋይ እንድንሆን ያደርገናል ብለው ያስባሉ። ነገር ግን ቅድስና መቼ ይጀምራል
ቢባል ከዳግም ልደት መወለድ ይጀምራል ይሆናል መልሱ። ዳግም የተወለደ ሰው ይህ ማንነት ይኖረዋል። ዳግም ያልተወለደ ሰው ግን ይህ ማንነት አይኖረውም። ለመሆንም ይጥራል እንጂ ሆኖ አይጀምርም። እውነተኛ ቅድስና ተፈጥሮ ነው። ቅድስና ከውስጥ ወደ ውጪ እንጂ ከውጪ ወደ ውስጥ አይደለም። ንስርና ዓሣ እንደ ባህሪያቸው እንደሚኖሩ ቅድስና ተፈጥሯችን ከሆነ የሚከብደን ነገር ኃጢአት መስራት ነው። እውነተኛ ቅድስና ተፈጥሯችን ነው። ተፈጥረናል፣ ተካፍለነዋል። ያንን ቅድስና ከውስጥ ወደ ውጭ የሚፈልቅ እንጂ ከውጭ ወደ ውስጥ የምናስገባው ነገር አይደለም። የምንሆነው እንጂ የምናስመስለውም ነገር አይደለም። እነዚህ እንግዲህ መሰረታዊያን ናቸው ቅድስናን በሚገባ ለመረዳት። ምን ማለት ነው? ኢነትሼል ለመጠቅለል እኔ እግዚአብሔር ቀድሶኛል፣ ስለዚህ በቅድስና መኖር ይጠበቅብኛል ማለት ንስር እንደሚበር ዓሣም እንደሚዋኝ እነዚህ ምንም አይቸገሩም። ንስርም ከላይ ሆኖ ከከፍታ ቁልቁል እያየ ስቅጥጥ እያለው አይደለም የሚበረው። ዓሣውም ደግሞ ውስጥ ትን እያለው አይደለም የሚዋኘው። ተፈጥሯቸው ለእኔም ቅድስና ተፈጥሮ፣ እንዲያውም ከቅድስና የወጣ ነገር ተፈጥሮ ስላልሆነ አይመቸኝም። እውነት ለመናገር እኔ የማልችለው ወይም በጣም የሚያስቸግረኝ በጣም የሚያቀተኝ ነገር አለመቀደስም። መቀደስ ለእኔ ኔቸር ሄደ። ነገር ግን ኃጢአት አንሰራም ማለት አይደለም። የተሸከምነው ሥጋ ለኃጢአት ማንነት ቅርብ ስለሆነ በሰውነታችን ላይ ምኞትንና ክፉ ሐሳብን እንድናስብ ሥጋችን ሁልጊዜ ይፈልጋል። ይህ ሥጋችን ደግሞ የሚያዘው በመንፈስና በጸጋው አማካኝነት ሊሆን ይገባል። አንዳንዴ ክርስቲያኖች የሆንን ጊዜ የወደፊቱን ሕይወት ለመኖር ስንጀምር እንረበሻለን፣ ደስተኛ ለመሆን አንችልም። ይህ የሚያሳየው ዳግም መወለዳችንን ይሆናል ማለት ነው። ዳግም የመወለድ መገለጫው ምንድን ነው? አንደኛ፣ ኃጢአትን በተደጋጋሚ እያደረገ አይቀጥልም። ሁለተኛ፣ የጸጸትና የንስሐ ማንነት አለው። ሦስተኛ፣ ቅድስና ማንነቱ ነው። ኃጢአት ሲያደርግ ያዝናል ማለት ነው። ኃጢአት ብንሰራስ ካላችሁኝ ደግሞ መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ ልጆች ሆይ ኃጢአት እንዳታደርጉ ቢለንም ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይለናል። ይህንን የምትመለከቱ ሰዎች ሁሉ ቅዱስ ለመሆን ዳግም መወለድ እንዳለባችሁ እንነግራችኋለን። እነዚህ ነገሮች ባይኖሩ እንበል፣ ይሄ ደካማ ሥጋ ባይኖረን፣ ይሄ ክፉ ዓለም ባይኖረን፣ ብቹ ቢሆን ምን ጸጋው አይታይም። አሁን ግን እኔ ያለፉትን 38 ዓመታት ደካማው ያሬድ፣ ከሰው ሁሉ ደካማ የሆነው ያሬድ ኃጢአትን አሸንፎ በዚህ ሥጋ ውስጥ በዚህ ዘመን ደግሞ አለ። የቀድሞ ዘመንና አሁን አንድ አይደለም። ኦ ማይ ገድነስ እኔ በጣም ለልጅ ልጆቼ በተለይ በጣም አስባለሁ። ማለት የነሱ ደግሞ ሌላ ነው፣ የከፋ ነው የሚሆነው ጌታ ከዘገየ። ግን ያንን ሁሉ አስባለሁ እና በዚህ ዘመን ረቂቅ የሆነ ርኩሰት፣ ክፋት፣ ተንኮል በጣም ተቀምሞ ረቅቆ በመጣበት ዘመን ሰዎች አይደለም በውጭ በእግዚአብሔር ቤት እንኳ እንደ ልባቸው በመሆን በድፍረት በኃጢአት ለመመላለስ የሚደፍሩበትና መድረክ ላይ የሚቆሙበት የእግዚአብሔር ስም የሚጠሩበት ዘመን እኔ በቅድስና መኖሬ የጸጋውን ጉልበት ያሳያል። ለጸጋው ክብር ምስጋናን ያመጣል። ስለዚህ እግዚአብሔር ይከብርበታል እና ይሄንን ለኃጢአት ራሳችንን ለመስጠት እንደ ምክንያት ከመውሰድ ይልቅ የእግዚአብሔር ክብር የሚገለጥበት እግዚአብሔር የሚመሰገንበት ምክንያት ነው ልናደርገው የሚገባ። ጸጋ ኃይል ነው። ኃጢአት አይገዛችሁምና ሮሜ ምዕራፍ 6 ቁጥር 13 ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም ይላል። ስለዚህ ጸጋውን ከተረዳ ነው ያስችላል። በጣም አስገራሚ በሆነ መንገድ ያስችላል። ስለዚህ ለእኔ እንደ ፕሮብሌም አይደለም ማያቸው። ደግሞ እግዚአብሔር እኮ ምሕረትም አዘጋጅቷል ማለት እንትን አለኝ፣ ደጋፊ አለኝ፣ ጠባቂ አለኝ። ምን ማለት ነው? በዚህ በኩል እግዚአብሔር ለእስራኤል ልጆች ሕግን ሰጠ አይደለም? ሕጉን ሰጠና በዚህ በኩል ደግሞ የመስዋዕት ስርዓት ወይም የመቅደሱን ስርዓት ሰጠ። ለምንድን ነው ሕግ ሰጥቶ የመስዋዕት ስርዓት የሰጠ ማለት ነው? ሕጉን ልትተላለፉ ትችላላችሁ፣ ግን ስትተላለፉ ይህንን ይዛችሁ መታችሁ በመስዋዕቱ ደግሞ እንትን ትነጻላችሁ። ተመስገን። ስለዚህ ሁለቱንም ነው የሰጠን። ስታንዳርዱንም ሰጥቶ ግን ከስታንዳርድ በወረዳችሁ ጊዜ ደግሞ እዚህ ጋር ታስተካክሉታላችሁ ብሎናል። በተፈጠርንበት ማንነት ለመኖር ደግሞ የእግዚአብሔር ጸጋ ያስፈልገናል የሚለውን እንነግራችኋለን። በቅድስና እየኖርን ኃጢአት ብንሰራ ደግሞ ጠበቃ አለን። ንስሐን በመግባት ኅብረታችንን በማደስ እውነተኛውን ማንነት እንኑር እንላለን። ይህ የመጨረሻ መልእክታችን ነው። ተባረኩ። እስከዚህ ሰዓት ድረስ አብረውን ስለቆዩ እጅግ እናመሰግናለን። የምንለቃቸው ቪዲዮዎች ከተመቻችሁ ለሌሎችም እንድታጋሩ ብለን በትህትና እንጠይቃችኋለን። እናመሰግናለን።